ፋይዳ መታወቂያ እስከ ግንቦት 6 ወይም ደግሞ ሜይ 14 ካላገናኛችሁ ምን ይፈጠራል? የኢትዮጵያ ብሔራዊ ባንክ ያስቀመጠው የመጨረሻ ጊዜ ገደብ ሜይ 14 ወይም ደግሞ ግንቦት 6 አሁን በቅርቡ እያለቀ ነው። የፋይዳ መታወቂያ ከባንክ አካውንቶ ጋር እስካሁን ካላገናኙ ከባንክ አካውንቶ ላይ ገንዘብ ማውጣትም ሆነ ማስተላለፍ እንዳይችሉ ሊታገዱ ይችላሉ። እንኳን ወደ ቻናላችን በሰላም መጣችሁ። የኢትዮጵያ ብሔራዊ ባንክ ባወጣው አዲስ መመሪያ መሰረት ማንኛውም የባንክ ደንበኛ የፋይዳ ብሔራዊ ዲጂታል መታወቂያ ማውጣትና ከባንክ አካውንቱ ጋር ማስተሳሰር ግዴታ ሆኗል። ይህ መመሪያ ሁሉንም ባንኮች የሚያካትት ሲሆን የፋይናንስ ስርዓቱን ደህንነት ለማጠናከር እና ህገወጥ የገንዘብ ዝውውር ለመቆጣጠር የወጣ ህግ ነው። ታዲያ እስከ ግንቦት 6 ወይም ሜይ 14 ድረስ ይህንን ካላደረጋችሁ ምን ይፈጠራል? ባንኮች አካውንታችሁን ወደ ኖ ዴቢት ደረጃ ይቀይሩታል። ይህ ማለት ምን ማለት ነው? ገንዘብ ወደ አካውንታችሁ መግባት ይችላል፣ ነገር ግን እናንተ በኤቲኤም በሞባይል ባንኪንግ ወይም በባንክ ቅርንጫፍ ሄዳችሁ ገንዘብ ማውጣትም ሆነ ወደ ሌላ ሰው ማስተላለፍ አትችሉ ማለት ነው። ሙሉ በሙሉ ገንዘብ ማንቀሳቀስ መብታችሁ ይታገዳል። ነገር ግን እዚህ ጋር አንድ ልዩ ሁኔታ አለ። ከሀገር ውጭ ለምትኖሩና የዲያስፖራ ወይም የውጭ ምንዛሬ አካውንት ወይም ደግሞ ዲያስፖራ አካውንት ላላችሁ ኢትዮጵያውያን እና ትውልድ ኢትዮጵያውያን ይህ ገደብ አሁን ላይ አይመለከታችሁም። ስለዚህ በውጭ ሀገር ሆኜ እንዴት ነው የፋይዳ መታወቂያ ማውጣት የሚችለው ብላችሁ አትጨነቁ። ለጊዜው ነፃ መሆናችሁን ላሳውቃችሁ እወዳለሁ። አሁን ደግሞ እንዴት በቀላሉ የፋይዳ መታወቂያችሁን ከባንክ አካውንታችሁ ጋር ማያያዝ እንደምትችሉ ላሳያችሁ። ይህን ቪዲዮ እንደዚህ አይነት ቪዲዮ ከዚህ በፊት ሰርቻለሁ። ሊንኩን ከስራ አስቀምጥላችኋለሁ። በሱ በሁሉም ባንኮች ማለት ይቻላል በእኛ ድረገጽ በመጠቀም እንዴት ማያያዝ እንደምትችሉ ከዚህ በፊት ማብራሪያ ሰጥቻለሁ። እሱ ሊንክ አስቀምጥላችኋለሁ። ቪዲዮውን ትንሽ ከፈጠነባችሁ ወይም ደግሞ ሌሎች ቪዲዮዎችንም ስታዩ ትንሽ ካስቸገራችሁ ይሄኛው ድረገጽ ስለሆነ ድረገጹ ላይ እየሄዳችሁ አንድ በአንድ እያነበባችሁ እንዴት ይሄን መከታተል እንደምትችሉ ድረገጻችን ላይ ተከታተሉ። ስለዚህ ቀጥታ ወደ ድረገጻችን ስትገቡ አንድ በአንድ ተጽፎ ታገኛላችሁ ማለት ነው። ከሁሉም ባንኮች ጋር እንዴት ማያያዝ እንደምትችሉ ማለት ነው። ስለዚህ አንደኛ በስልካችሁ ላይ የባንካችሁን ሞባይል ባንኪንግ አፕሊኬሽን መክፈት፣ ሲቢኢም ሊሆን ይችላል፣ አቢሲኒያም ሊሆን ይችላል፣ አዋሽም፣ ቴሌብርም ምንም ሊሆን ይችላል። ከዛ ሁለተኛ በሜኑ ውስጥ ሊንክ ፋይዳ ወይም አፕዴት ፕሮፋይል የሚለውን አማራጭ መፈለግ። ይሄ ብዙ ጊዜ ከጎን የፕሮፋይል ፒክቸራችሁን ስትጫኑም እዛ ቦታም ሊገኝ ይችላል የብዙ ባንኮች። ስለዚህ ሶስተኛ ባለ 12 ዲጂት የፋይዳ ወይም ደግሞ የፊን ቁጥራችሁን በጥንቃቄ ማስገባት። በአራተኛ ደረጃ ትክክለኛነቱን አረጋግጣችሁ ሰሚት ወይም ኮንፊርም የሚለውን መጫን። አጭር የጽሁፍ መልእክት ደርሳችኋል። ያን በማስገባት ማረጋገጥ ትችላላችሁ ማለት ነው። እስካሁን የፋይዳ መታወቂያ ያላወጣችሁ ሰዎች ደግሞ በአቅራቢያችሁ ወደሚገኝ የፋይዳ ማውጫ ጣቢያዎች፣ ወረዳዎች ወይም ዋና ዋና የባንክ ቅርንጫፎች በመሄድ በአጭር ጊዜ ውስጥ ማውጣት ትችላላችሁ። አሁን ደግሞ አዲስ አሰራር ተጀምሯል። ይሄ ሞባይል ሰርቪስ በባስ እየሄዱ አገልግሎት የሚሰጡት እነሱ ጋር በመሄድም ባሱም ባገኛችሁት ጊዜ እዛ በመሄድ እዛ ላይም ማውጣት ትችላላችሁ። ወረዳዎች ላይ ወይም ደግሞ የባንክ ዋና ዋና የባንክ ቅርንጫፎች ላይ በመሄድ በአጭር ጊዜ ውስጥ ማውጣት ትችላላችሁ ማለት ነው። ስለዚህ የግንቦት 6 ወይ ደግሞ ሜይ 14 ገደብ ሳይደርስ እና አካውንታችሁ ሳይታገድ ይህን መረጃ እንዲያገኙ ባካችሁ ለምታውቁ ሰዎች፣ እንደዚሁም ለወዳጅ ዘመዶቻችሁ፣ ለቤተሰቦቻችሁ ሼር አድርጉ። እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ። ቻው።